እንዳታሳልፊው። ሁሉ ሰላም፣ ሁሉ አማን። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እኔ ጋር ሁሉ ሰላም፣ ሁሉ አማን ነው እና ዛሬ አንድ ነገር ልናገር ነው የመጣሁት። ቆይ ሴቶቹ ናቸው በሽተኛ፣ ወንዶቹ ናቸው በሽተኛ? በጣም ተናድቻለሁ። ማለት ቪዲዮን ያየሁት ዩቱብ ላይ ነው። ነገር ግን እኔ ቆይ አንድ ሴት 10 ዓመት ሰርቼ ብሬን ተበላሁ ብላ ቪዲዮ ስትሰራ፣ አንድ ሴት 8 ዓመት ተበላሁ ብላ ቪዲዮ ስትለቅ ማስታወቂያን የሚመስላችሁ ልበል? የልብስ ማስታወቂያ ወይ የጫማ ማስታወቂያ ነው እንደሚመስላችሁ? አይደለም እኮ። እሷ ከተበላች እኔስ ብለን እንድናስብ የምትሰራለን ወይም የሚለቀቅልን እኛ ከእሷ ህይወት እንድንማር። ታውቃላችሁ፣ እኛ ስትበላ ከንፈራችንን መጠን ማለፍ አይደለም ያለብን። እኔ ነኝ የተበላሁት፣ እኔ ነኝ የተካድኩት ብላችሁ በደንብ አስባችሁ ማስተዋልን አለባችሁ። ቆይ ያልገባኝ ነገር እኔ ቪዲዮን ዩቱብ ላይ ነው ያዩትና 8 ዓመት ሰርታ 8 ዓመት ለፍታ ሰርታ 8 ዓመት በሙሉ ተስፋ አድርገታበት ከዛስ እሱ በ8 ዓመት መለፋችበት የልጆቿ አባት ነው፣ ዋጋ ከፍላለት ከዛን አገባ። እሷስ የአረብ ኩሽና ውስጥ ብቻዋን እየሄደች እንደ እብድ እያረጋት ሴትየቷ ቪዲዮ እየቀረጸቻት። ስሚ፣ ታሞ ከመማቀቅ አስቀድሞ መጠንቀቅ። የእሷን ቪዲዮ አይታችሁ ከንፈር ልትመጡ። የሆነች ልጅም ተበላው ብላ ስትለቅ ከንፈር ነው መጠን የምናልፈው። ነገስ ያንቺ ህይወት፣ ነገስ የኔ ህይወት። ቆም ብለን እናስብ እንጂ እናስተውል። እንደሰው ነው የኔ አይበላም ብላችሁ ነው የምታስቡት? ምን ነው ያንጠለጠለ አይደለም እንዴ? አንቺ በጣም ነው የተናደድኩት። እኔ እንጃ ማን ነው ጤነኛ ያልሆነው? እኔ ወይስ ወንድ ልጅ ነው ሴት ልጅ ናት ጤነኛ ያልሆነችው? ገንዘቧን ሰጥታ መልሳ የምታብደው እሷ። አስተውሉ እንጂ ቪዲዮ የሚሰራው እኮ እንድንማርበት ነው፣ ተምረን እንድንቀየርበት ነው አይደለም? የአንድ ሴት ተበላው ብላ ቪዲዮ ስትሰራ ማስታወቂያ መስሏችሁ የምታልፉ ሰዎች፣ ወንበራችሁ መጣችሁ የምታልፉ ሰዎች፣ ቆይ እናንተ ናችሁ ጤነኛ ወይስ እኔ አላውቅም? በጣም 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 ተበሳጭቻለሁ። እሺ እኔ 2 ዓመት ላይ ደርሳ 3 ዓመት ላይ ደርሳ 4 ዓመት ላይ ደርሳ አትነቃም? 8 ዓመት ሙሉ 10 ዓመት ሙሉ 13 ዓመት ሙሉ እንዴ! እኔ አላውቅም። ነገር ግን ላንቺ የምልሽ ነገር ቢኖርኝ፣ ስሚ፣ ላንቺ የምልሽ ነገር ቢኖር አስቢበት። እንደዚህ አይነት ቪዲዮዎች ሲለቀቁ የልብስ ወይ ጫማ ማስታወቂያ አይምሰሉሽ። በደንብ አስተውለሽ ስሚ። ነገ የኔም እጣ ፋንታ እንዲህ ነው ብለሽ አስቢ። የተበላው ገንዘብ የኔ ነው ብለሽ አስቢ። የተካድኩት እኔ ነኝ ብለሽ አስቢ። እንዲህ ግን ለወንድ ልጅ ገንዘቤን ከምልክ ብሞት እመርጣለሁ። አጠቃላይ ጠቅልዬ ልኬ ከዛ አይገርምም? አላደርገውም። ቢያንስ የተወሰነ ራሴን የምደግፍበት ነገር ሊኖረኝ ይገባል እንጂ ሙሉ ልኬ ኧረ ማንጨረቃ ላይ ሊቀር። አስቢበት። የምመክርሽ ነገር ቢሆን ከደሞዝሽ 50% ከላሽ 50% ራስሽን አስቢበት። ለማንኛውም ከሁላችሁም ጋር አላህ ይሁን። ክርስቲያን ወገኖቼ በጣም ነው የምወዳችሁ። ሙስሊም ወገኖቼ አሰላሙ አለይኩም ረህመቱላሂ ወበረካቱ። ባላችሁበት ሰላም ሁኑልኝ።
የአላህ እዝነትና ራህመት ይብዛላችሁ። ክርስቲያን ወገኖቼ የእግዚአብሔር ሰላምታና ፍቅር ይብዛላችሁ። ሰላም ሁኑልኝ። ሰላም አለይኩም ወረህመቱላሂ ወበረካቱ።